ሰላም ጤና ይስጥልኝ የእግር ኳስ ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ደግሞ በአውሮፓ የዝውውር ገበያ ላይ እየተከሰቱ ያሉ ትልልቅ መረጃዎችን ይዘን ቀርበናል። ማንቸስተር ዩናይትድ አዳዲስ አማካዮችን እየፈለገ ነው። አርሰናል ትልቅ ጨረታም ለማቅረብ ተዘጋጅቷል። ባርሰሎና ደግሞ የካሪም ኤዲዮሚን ዝውውርን ለማጠናቀቅ ተቃርቧል። እነዚህና ሌሎች ብዙ አስደሳች ዜናዎችን የምንመለከት ይሆናል። ወደ መጀመሪያው መረጃችን ስናልፍ የቀድሞ የዩናይትድ አሰልጣኝ ሩበን አሞሪም በክለቡ ስላለፈው ጊዜ ሲናገር ብዙ እንደተማረና አንዳንድ ስህተቶችንም እንደሰራ ተናግሯል። የፈለገውን ውጤት ማምጣት ባለመቻሉ ለደጋፊዎቹ ይቅርታ ጠይቋል። ቢሆንም ማንቸስተር ዩናይትድን መምራቱ እንደሚያኮራው ነው የገለጸው። ወደ ዝውውር ዜና ስንመጣ ዩናይትድ የአትላንታውን አማካይ ኤንደርሰንን ለማስፈረም እየሰራ ነው። ክለቡ የ45 ሚሊዮን ዩሮ ዝውውሩን ከማጠናቀቁ በፊት ጥልቅ የሕክምና ምርመራም ለማድረግ አቅዷል። በተጨማሪም ዩናይትድ አንድ ተጨማሪ ታላቅ አማካይ ለማስፈረምም እያሰበ ነው። ይህም ካስሜሮን ለመተካትና የመሃል ሜዳውን የበለጠ ለማጠናከርም ነው። ከዚህም በተጨማሪ ኤንደርሰን ዝውውር ካልተሳካ ማኑ ኮኔ እንደ አማራጭ እንደሚታይ ተዘግቧል። አሁን ደግሞ ወደ አርሰናል ስንሄድ አርሰናል ለብሩኖ ጉማሬሽ ያቀረበው የ65 ሚሊዮን ፓውንድ ጥያቄ ውድቅ ከተደረገ በኋላ አሁን ከ65 እስከ 90 ሚሊዮን ፓውንድ የሚደርስ አዲስ ይፋዊ ጥያቄ ለማቅረብ ተዘጋጅቷል። የዝውውሩን ሂደት በቀጥታ ሚካኤል አርቴታ እየመሩት እንደሆነም ነው የተነገረው። በተጫዋቹ የግል ስምምነት ላይ ችግር እንደሌለ ቢገለጽም የመጨረሻው ውሳኔ በኒውካስትል እጅ ይገኛል። በሌላ ዜና አርሰናል ግብ ጠባቂ ኢለን ሚስሌርን በነፃ ዝውውር በይፋ ማስፈረሙን አረጋግጧል። ወደ ባርሰሎና ስንሻገር የካሪም ኤዲዮሚ ጉዳይ በጣም እየሞቀ ነው። ባርሰሎና ተጫዋቹን በቋሚ ውል ለማስፈረም ተቃርቧል ተብሏል። ኤዲዮሚም ባርሰሎናን መቀላቀል እንደሚፈልግ ለዶርትሞንድ ማሳወቁም ነው የተዘገበው። ባርሰሎና 20 ሚሊዮን ዩሮ ቢያቀርብም ዶርትመንድ 40 ሚሊዮን ዩሮ ጠይቋል። ሆኖም ሁለቱ ክለቦች በ30 ሚሊዮን ዩሮ ከተጨማሪ ጉርሻ ጋር መስማማት እንደሚችሉ ይጠበቃል። ወደ ቼልሲ ስናመራ ዣቪ አሎንሶ በይፋ የቼልሲ ዋና አሰልጣኝ ሆኖ ስራውን ጀምሯል። ወደ ስታንፎርድ ብሪጅ እና ወደ ኩቢያም የልምምድ ማዕከል መድረሱም የቼልሲ አዲስ ዘመን መጀመሩን ያሳያል። ሌሎች አጫጭር ዜናዎች ደግሞ ኦስካር ሜንጊዛ በነፃ ዝውውር ክሪስታል ፓላስን ተቀላቅሏል። አሌያንድሮ ጋርናቾ ደግሞ ተስማሚ ቋሚ የዝውውር ጥያቄ ከቀረበለት በዚህ ክረምት ክለቡ ሊለቅ እንደሚችልም ተዘግቧል። በመጨረሻም ከእግር ኳስ ውጪ የሆኑ ትልቅ ዜና የአሜሪካ ኤፍቢአይ በአርጀንቲና እግር ኳስ ማህበር የገንዘብ እንቅስቃሴ ላይ ከማጭበርበርና ከህገወጥ የገንዘብ ዝውውር ጋር በተያያዘ ምርመራም መጀመሩም ተዘግቧል። እናንተ ከነዚህ ዜናዎች ውስጥ በጣም ያስደነቃችሁ የትኛው ነው? አስተያየታችሁን በኮሜንት አጋሩን። ቪዲዮን ከወደዳችሁ ላይክ አድርጉት። ቻናሉን ሰብስክራይብ በማድረግ የደወል ምልክቱንም ያብሩ። ለዛሬ ያለን ይህን ነበር። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ